አንዳንዶች የእግር ኳስ ውድድር ይሉታል፣ እኛ ግን የህልሞች መድረክ እንለዋለን። የህፃናት ምኞት፣ የተጫዋቾች ላብ፣ የአሰልጣኞች ጥበብ፣ የደጋፊዎች እብደትና እንባ የሚዋሃዱበት ያ ዝነኛ ሙዚቃ በስታዲየሞች ሲሰማ የደም ስሮችን የሚያቆመው ልብን በኃይል እንዲመታ የሚያደርገው የአውሮፓ ክለቦች ንጉስ የቻምፒዮንስ ሊግ ውድድር በድጋሚ በድምቀት ተመልሷል። ባለፈው የውድድር ዘመን ፓሪስ ሴን-ዠርሜን ለረጅም ዘመናት ስትናፍቀው የነበረውን ዋንጫ በክብር ስታነሳ ተመልክተናል። አሁን ግን ታሪክ አዲስ ምዕራፍ ከፍቷል። ያን ዋንጫ ማስጠበቅ ወይስ በአዲስ ንጉስ መቀማት የሚለው ጥያቄ በሁሉም የእግር ኳስ አፍቃሪ አእምሮ ውስጥ ይጉላላል። በተለይ ዘንድሮ የእንግሊዝ ክለቦች በታሪክ ለመጀመሪያ ጊዜ በ6 ቡድን መወከላቸው ውድድሩን የአንበሶች ፍልሚያ አስመስሎታል። ታዲያ የመጨረሻው መዳረሻ በሆነችው ውብ ከተማ ቡዳፔስት በታሪካዊ ፑሽካሽ አሬና ስታዲየም ያንን ባለብርቱ ጆሮ ዋንጫ ከፍ አድርጎ የሚስበው ክለብ ማን ይሆናል? ዛሬ የቢቢሲ ስፖርት አንጋፋ ተንታኞች፣ ጋዜጠኞችና የቀድሞ ኮከቦች የሰጡትን ጥልቅ ትንበያ ይዘንላችሁ ቀርበናል። ከግምታቸው ጀርባ ያሉትን ምክንያቶች፣ ታሪካዊ ዳራዎችንና ስውር እውነታዎችን ስንመረምር አብራችሁን ቆዩ። የአውሮፓ አውራ ማን ይሆናል? እንግዲህ ትልቁ ጥያቄ ይሄ ነው። ተንታኞቹ ከተራ ግምት ባለፈ በዝውውር ገበያው የታየውን የታክቲክ ለውጦችንና የቡድኖችን ወቅታዊ አቋም መዝነው ነው ፍርዳቸውን የሰጡት። የአብዛኞቹ ተንታኞች ቀስት ያረፈው በአንፊልዱ ኃያል ሊቨርፑል ላይ ነው። ለምን? የቢቢሲ ዋና የእግር ኳስ ዘጋቢ ፊል ማክነልቲን ጨምሮ በርካቶች ሊቨርፑልን ከጫፍ ያደረሱት በምክንያት ነው። የመጀመሪያው ምክንያት የክረምቱ የዝውውር መስኮት ነው። ሊቨርፑል ዝም ብሎ ተጫዋች አላስፈረመም። የጎደለውን በትክክል ለይቶ ነው ያወጣው። ፍሎሪያን ዊርትዝ ከመሃል ሜዳ የሚያነሳውን ጥቃትና የሚፈጥረውን አስማታዊ የጎል ዕድል፣ አሌክሳንደር ኢሳክ ደግሞ ከፊት ሆኖ ያችን የመጨረሻ ንክኪ በማድረግ ኳስና መረብን የማገናኘት ብቃቱን ይዘው መጥተዋል። ይህም የአርነ ስሎትን ቡድን ከበፊቱ የበለጠ አደገኛ አድርጎታል። ሁለተኛውና ምናልባትም ትልቁ ምክንያት የአንፊልድ ፋክተር ነው። አንፊልድ ዝም ብሎ ስታዲየም አይደለም፣ በታሪክ የተሞላ ተአምራት የተፈጸመበት ተጋጣሚን የሚያንበረክክ መንፈስ ያለው ቦታ ነው። የ2019ን የባርሴሎናን ሽንፈት፣ የኦሎምፒያኮሱን የመጨረሻ ደቂቃ ድራማ እናስታውሳለን። ያ ቀይ የደጋፊዎች ማዕበል እንደ 12ኛ ተጫዋች ሆኖ ቡድኑን ሲገፋ የማይቻል የሚባል ነገር የለም። ተንታኞቹ እንደሚሉት ሊቨርፑል ከምድቡ ካለፈ በኋላ ወደ አንፊልድ የሚመጣ ማንኛውም ቡድን ከ11 ተጫዋቾች ጋር ብቻ ሳይሆን ከ50,000 በላይ ከሚሆኑት የኮፕ ደጋፊዎች ልብ ጋርም ጭምር ነው የሚፋለመው። ባለፈው የውድድር ዘመን በ16ቱ ጥሎ ማለፍ ከሻምፒዮኑ ፒኤስጂ ጋር ተገናኝቶ በአንፊልድ በመለያ ምት ብቻ መሸነፉ ያላለቀ ስራ እንዳለባቸው ያሳያል። ያ ሽንፈት ዘንድሮ ለበቀልና ለዋንጫው የበለጠ እንዲራቡ አድርጓቸዋል። የማይተኙት ነገስታትና ተፎካካሪዎች ሪያል ማድሪድ ስሙ ራሱ የቻምፒዮንስ ሊግ ማንነት ነው። የውድድሩ ዲኤንኤ ያላቸው ተንታኞቹ ስቲቭ ዊልሰንና ሮሪ ስሚዝ እንደሚሉት ሪያል ማድሪድ ለአንድ የውድድር ዘመን ከዋንጫው መራቁ እንደ ትልቅ ውርደት ነው የሚቆጠረው። አሁን ደግሞ በራሳቸው ልጅ የቀድሞ የመሃል ሜዳ ጀነራል በነበረው ዣቢ አሎንሶ ስር እየተመሩ ነው። አሎንሶ የተጫዋችነት ዘመኑን ጥበብ ወደ አሰልጣኝነት ለውጦታል። እንደ አርዳ ጉለር ያሉ ወጣት ጋላክቲኮችን ከልምድ ጋር አዋህዶ የድል ቀመሩን እየፈለገ ነው። ማድሪድ ሁሌም ማድሪድ ነው። ፓሪስ ሴን-ዠርሜን የአምናው ሻምፒዮን ዋንጫውን ማሸነፍ ከባድ ነው። ማስጠበቅ ግን ከከባድም በላይ ከባድ ነው። ስቴቭ ሆውተን፣ ፓት ኔቪንና ጊለም ባላጌ እንደሚሉት ግን ፒኤስጂ ይሄን ማድረግ የሚችልበት አቅም አለው። ወጣት፣ ጉልበታምና በአሸናፊነት ስነ ልቦና የተገነባ ቡድን ነው። በተለይ በፈጠሩት የፖዚሽናል አጨዋወት ስልት ከጥራት ጋር ተዳምሮ አዲስ የስኬት ስርወ መንግስት ለመገንባት የሚያስችላቸውን መሰረት ጥለዋል።
ባርሴሎና የካታላኑ ክለብ ከቅርብ ጊዜያት የገንዘብ ችግርና ውጣ ውረድ በኋላ አዲስ የህዳሴ ዘመን ላይ ይገኛል። ይህ ህዳሴ ደግሞ የሚመራው በታሪካዊው አካዳሚያቸው ላማሲያ በፈጠረው አዲስ ወርቃማ ትውልድ ነው። በላሚን ያማል የሚመራው ይህ ወጣት ስብስብ ልክ እንደ ሜሲ፣ ዣቪና ኢኔስታ ዘመን ሁሉ ለደጋፊው አዲስ ተስፋን ሰንቋል። ስቴፌን ዋርኖክና ማት አብሰን እንደሚሉት ይህ ወጣት ኃይል እንደ ሮበርት ሌዋንዶውስኪ ካሉ ልምድ ካላቸው ተኩላዎች ጋር ሲዋሃድ ውጤቱ አስፈሪ ይሆናል። ትልቁ ፈተናቸው ባለፈው ዓመት ያጋለጣቸውን የተከላካይ ክፍል ማስተካከል ብቻ ነው። የውድድሩ ግርምት ማን ይሆናል? በእያንዳንዱ ውድድር ከግምት የማይገቡ ነገር ግን ታሪክ ሰርተው የሚወጡ ክለቦች አሉ። ዘንድሮስ ያ ክለብ ማን ይሆን? በዚህ ምድብ አብዛኛው ድምጽ ያረፈው በጣሊያኑ ሻምፒዮን ናፖሊ ላይ ነው። ለምን? የናፖሊ ታሪክ ከዲያጎ አርማንዶ ማራዶና ጋር የተቆራኘ ነው። ያቺ ከተማ ለእግር ኳስ ያላት ፍቅርና እብደት ልዩ ነው። አሁን ደግሞ ያንን ስሜት ወደ ውጤት የሚቀይሩ ሁለት ታላላቅ ሰዎች አሏቸው። በአንድ በኩል በታክቲክ ብስለቱና በጠንካራ ዲሲፕሊኑ የሚታወቀው አንቶኒዮ ኮንቴ፣ በሌላ በኩል ደግሞ የእግር ኳስ ሜዳ ላይ የማይቻል የሚባልን ነገር በቅጽበት የሚፈጥረው የጥበብ ንጉስ ኬቨን ደብሮይነ። የኮንቴ ጥብቅ ስርዓት ከደብሮይኔ ልጓም አልባ ፈጠራ ጋር ሲገናኝ ምን አይነት ውጤት ሊመጣ እንደሚችል መገመት ይከብዳል። ይህ ጥምረት ናፖሊን ለማንም ተጋጣሚ በቀላሉ የማይገመት የውድድሩ ድብቅ አደገኛ ፈረስ አድርጎታል። ሌሎች የተጠቀሱ ክለቦች አትሌቲኮ ቢልባኦና ቦዶ ግሊምት፣ በተለይ ጀርመናዊው ቶማስ የመረጣቸው እነዚህ ክለቦች በልዩ ታሪካቸውና በአስቸጋሪ አጨዋወት ስልታቸው ተጋጣሚዎችን ሊፈትኑ እንደሚችሉ ተጠቁሟል። ቪያሪያል በጠንካራው አሰልጣኝ ማርሲሊኖ የሚመራው ይህ ቡድን በአካል ብቃትና በታክቲክ የተደራጀ በመሆኑ ሩቅ ሊጓዝ እንደሚችል ጊለም ባላጌ ያምናል። ከእንግሊዝ አንበሶች የማን ጉዞ ይርቃል? እዚህም ላይ አብዛኞቹ ተንታኞች በአንድ ድምፅ ሊቨርፑል ብለዋል። ነገር ግን ሌላኛው የሰሜን ለንደን ክለብ አርሰናል የብዙዎችን ቀልብ ስቧል። አርሰናል ከአሁን በኋላ ተስፋ ያለው ወጣት ቡድን ብቻ አይደለም፣ አድጓል፣ በስሏል። አሁን ደግሞ ለዋንጫ የሚፎካከር ኃይል ሆኗል። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት አርሰናል ባለፈው የውድድር ዘመን በፒኤስጂ ሲሸነፍ እንደ ቪክቶር ጊዮኬሬሽ ያለ አጥቂ ቢኖረው ኖሮ ውጤቱ ይለያይ ነበር ይላል። ጊዮኬሬሽ ያንን የጎደለውን ገዳይ የመጨረሻ ንክኪ ይዞ መጥቷል። ይህ ደግሞ ከአምናው ልምድ ከተማረው ጠንካራ የተከላካይ ክፍል ጋር ተዳምሮ አርሰናልን እስከ ፍጻሜው ሊያደርሳቸው እንደሚችል ብዙዎች ያምናሉ። ጊለም ባላጌ ደግሞ ቼልሲ ላይ አይኑን ጥሏል። ቼልሲ ልዩ ነገር እየፈጠረ ነው። ወጣት ስብስብ፣ ድንቅ አሰልጣኝና ግልጽ አቅጣጫ አላቸው ሲል የራሱን ትንበያ ይሰጣል። በጉጉት የሚጠበቀው ኮከብ የቻምፒዮንስ ሊግ መድረክ አዳዲስ ኮከቦች የሚወለዱበት ነባሮችም እንደገና የሚያንጸባርቁበት ነው። ዘንድሮስ የማን እግር ከፍ ብሎ ይመለከታል? እዚህ ላይ ሁሉም ተንታኞች በአንድ ስም የተስማሙ ይመስላል። ላሚን ያማል የባርሴሎናው የ18 ዓመት ታዳጊ። በዚህ ዕድሜው በትከሻው ላይ የተጫነውን የባርሴሎናን ተስፋ መመልከት በራሱ አስደናቂ ነው። ታሪክ እንደሚያሳየን እንደ ሜሲ፣ ሮናልዶና ፔሌ ያሉ ተጫዋቾች በታዳጊነታቸው ነው የዓለምን ቀልብ የሳቡት። ያማልም በዚያ መንገድ ላይ ይመስላል። ኳስን በእግሩ ስር ሲያገኝ የሚያሳየው ድፍረት፣ ተከላካዮችን በድሪብል ሲያልፍ የሚታየው ቅልጥፍና፣ እሱ የሚጫወትበት ቀን መላው የእግር ኳስ ዓለም ቴሌቪዥኑን ከፍቶ የሚጠብቅ ይሆናል። ሳሚ ሞክቤል ገና ልጅ ቢሆንም ከአውሮፓ ቀዳሚ የአጥቂ ተሰጥኦች አንዱ ነው። የዓለማችን ምርጥ ተጫዋች መሆኑ አይቀርም ሲል ያሞግሰዋል። ሌሎች በጉጉት የሚጠበቁ ተጫዋቾችስ እነማን ናቸው? ኒኮ ዊሊያምስ የአትሌቲኮ ቢልባኦ በክንፍ መስመር የሚያሳየው አስደማሚ ብቃት። ኒክ ወልትሜድ ኒውካስትል በ69 ሚሊዮን ፓውንድ ኒውካስትልን የተቀላቀለው ጀርመናዊ ታዳጊ። ኤቤሪቼ ኢዜ አርሰናል በኳስ ቁጥጥሩና በፈጠራ ችሎታው በአውሮፓ መድረክ ላይ ምን ሊሰራ እንደሚችል ለማየት ብዙዎች ጓግተዋል።
እንግዲህ ውድ ተመልካቾቻችን የቢቢሲ ስፖርት ሊቃውንት ትንበያ ይህን ይመስላል። ሊቨርፑል ለዋንጫው፣ አርሰናልና ሪያል ማድሪድ ለጠንካራ ተፎካካሪነት፣ ናፖሊ ለግርምት፣ ላሚን ያማል ደግሞ ለተመልካች አይን ማረፊያነት ተመርጠዋል። ግን ኳስ ናትና ሜዳ ላይ የሚሆነውን አብረን የምናይ ይሆናል። ስክሪፕቶቹ ተጽፈዋል፣ ኮከቦቹ ተዘጋጅተዋል። ነገር ግን እግር ኳስ ሁሌም የመጨረሻ የሆነች ያልተጠበቀች ድራማ አላት። ከሚያገሳው አንፊልድ እስከ ስሜታዊው የኔፕልስ ስቴዲየም፣ ከግርማ ሞገስ ከተሞላው በርናቦው እስከ ውቡ የፓሪስ መድረክ ድረስ አዲስ የአውሮፓ ታሪክ ሊጻፍ ነው። ደራሲው ማን ይሆናል? እናንተስ ምን ትላላችሁ? የዘንድሮ የቻምፒዮንስ ሊግ ሻምፒዮን ማን ይሆናል? ከእንግሊዝ ክለቦች ማን ሩቅ ይጓዛል? የእናንተን ግምት ከታች በኮሜንት መስጫው ላይ አስቀምጡልን። ለዛሬ ያዘጋጀነው ዝግጅት ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑልን።